ሰላም ጤና ይስጥልኝ ክብራትና ክብራን። በቀጣይ 1 እና 2 ወራት ውስጥ ለጡረተኞች ይተገበራል የተባለው ጥቅማ ጥቅም ይፋ ሆነ። ጡረተኞች ለሀገር ካበረከቱት አገልግሎት አንጻር በቂ ነው ባይባልም ግን እጅግ አስፈላጊ እና ሊበረታታ ይገባል። በዝርዝር እንመለከታለን። ቻናሉን ሰብስክራይብ በማድረግ ጡረተኞችን የተመለከቱ አዳዲስ ወቅታዊ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። ዛሬ በየመንገዱና በየቤቱ የምናያቸው አረጋውያን ወላጆቻችን ለዚህች ሀገር የከፈሉትን ታላቅ ዋጋ ማንም በቀላሉ ሊረዳው አይችልም። ወጣትነታቸውን፣ ጉልበታቸውን፣ ውድ ጊዜያቸውንና ዕውቀታቸውን ያለምንም ስስት ለሀገር ግንባታ እየሰጡ ዛሬ ለደረስንበት ማንነት መሰረት የጣሉ ውድ የሀገር ባለውለታዎች ናቸው። ለእነዚህ ታላላቅ ሰዎች ምንም አይነት መልካም ነገር ቢደረግላቸው፣ ምንም አይነት ክብርና ድጋፍ ቢሰጣቸው ያንስባቸዋል እንጂ ፈጽሞ አይበዛባቸውም። ነገር ግን አሁን ባለንበት ተጨባጭ ሁኔታ ኑሮ እጅግ በጣም በመወደዱና የገበያው ዋጋ በየቀኑ በከፍተኛ ሁኔታ በመናሩ ምክንያት እነዚህ ወላጆቻችን አሁን በሚያገኙት አነስተኛ ገቢ ኑሮን መቋቋም ፈጽሞ የማይችሉበት ደረጃ ላይ ደርሰዋል። ገበያው የፈጠረው ከባድ የኑሮ ጫና የዕለት ጉርስን መሸፈን እንኳ አዳጋች እያደረገው ይገኛል። ለዚህ ነው ለእነዚህ ወላጆቻችን የጡረታ አበል ጭማሪ መደረጉ የቅንጦት ሳይሆን አሁን ባለው የኑሮ ውድነት ምክንያት አፋጣኝና ፍጹም ግዴታ ሆኖ የተገኘውም። ሌላው ዓለም ላይ እንደምንመለከተው ሁሉ ለጡረተኞች ወይም ለአረጋውያን የታቀደው ጤናማ የእርጅና ዘመን አተገባበር በይፋ በኢትዮጵያም ተጀምሯል። ሄልፕ ኤጅ ኢትዮጵያ የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳይ መምሪያ UNDESCA እንደ አውሮፓውያን አቆጣጠር በ2026 ያወጣውን መረጃ ጠቅሶ እንደገለጸው በኢትዮጵያ 6.1 ሚሊዮን አረጋውያን ጡረተኞች ይኖራሉ። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2050 ወደ 14 ሚሊዮን ይደርሳል ተብሎ ይገመታል። የኢትዮጵያውያን አማካይ የህይወት ዘመን ወደ 70 ዓመት ከፍ ብልም አረጋውያን ጤናማ ሆነው መቆየት የሚችሉት እስከ 58 ዓመት ድረስ በመሆኑ የመጨረሻዎቹን 12 ዓመታት በህመም እንዲያሳልፉ ይገደዳሉ። ከነዚህ መካከል ደግሞ 80 በመቶ የሚሆኑት አረጋውያን የሚኖሩት የጤና አገልግሎት ተደራሽነት እጅግ ዝቅተኛ በሆነባቸው የገጠር አካባቢዎች በመሆኑ አረጋውያንን ማዕከል ያደረገ አስቸኳይ የፖሊሲ ማሻሻያ እንደሚያስፈልግ መረጃው ያመላክታል ብሏል ሄልፕ ኤጅ ኢትዮጵያ። የሄልፕ ኤጅ ኢትዮጵያ ዋና ዳይሬክተር አቶ ቴድሮስ በላቸው እንደተናገሩት ሄልፕ ኤጅ ኢትዮጵያ አረጋውያን ክብራቸው፣ ደህንነታቸው፣ ጤንነታቸው ተጠብቆ እንዲኖሩ የትኩረት አቅጣጫዎችን አስቀምጦ እየሰራ ይገኛል ብለዋል። ከነዚህ አቅጣጫዎች አንዱ ጤናማ የዕድሜ ሂደት እንዲኖር ማድረግ ነው ብለዋል። እንደ አቶ ቴድሮስ ገለጻ አረጋውያንን ማዕከል ያደረገ የጤና አገልግሎት በሁሉም አካባቢዎች መስፋፋት ይኖርበታል። በተለይ ተላላፊ ያልሆኑ በሽታዎችን ቀድሞ ከመከላከልና ከመቆጣጠር እንደ የመርሳት በሽታ ያሉ የአእምሮ የጤና እክሎች ትኩረት እንዲያገኙ የማድረግና የረጅም ጊዜ የጤና አገልግሎቶች በጤና ስርዓቱ ውስጥ እንዲካተቱ ድርጅቱ ከባለድርሻ አካላት ጋር በመሆን እየሰራ ይገኛል። እንደ ዳይሬክተሩ ገለጻ የአረጋውያን ደህንነትና ጤናማ ህይወት እንዲረጋገጥ ለማስቻል ከባለድርሻ አካላት ጋር በመተባበር እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 የሚተገበር የጤናማ አረጋዊነት ስትራቴጂ ተቀርጾ ወደ ስራ ተገብቷል ብለዋል። አሁን ላይ ከሰው ወደ ሰው የማይተላለፉ ነገር ግን ከዕድሜ መግፋት ጋር ተያይዞ የሚከሰቱ እንደ ስኳር፣ ደም ግፊትና ስትሮክ ያሉ በሽታዎች በመስፋፋታቸው ምክንያት በመላ ኢትዮጵያ የሚገኙ አረጋውያን ከነዚህና መሰል በሽታዎች ለመታደግና ጤናማ ህይወት እንዲኖሩ ለማስቻል ታስበው ስትራቴጂው ስለመዘጋጀቱ አስታውቀዋል። የጤና ሚኒስቴር ከሄልፕ ኤጅ እና ከሌሎችም ባለድርሻ አካላት ጋር በመተባበር ስትራቴጂውን በማዘጋጀት በኩል ከፍ ያለ ሚና ተጫውቷል ያሉት አቶ ቴድሮስ ስትራቴጂው በሁሉም ክልሎች እንደሚተገበር የክልል ጤና ተቋማት ለአረጋውያን ምቹ የሆነ የጤና አገልግሎት ማቅረብ የሚችሉበትንም አሰራር ያስቀመጠ መሆኑን ጠቁመዋል። ሁሉም የጤና ተቋማት አረጋውያን የአንድ መስኮት አገልግሎት እንዲያገኙ የማድረግ ኃላፊነት በስትራቴጂው አጽንዖት የተሰጠው መሆኑንም ዳይሬክተሩ አክለዋል። የጤና ሚኒስቴር ተወካይ ሲስተር ጥሩ ወርቅ አክሊል እንደተናገሩት ከ64 በመቶ በላይ የሚሆኑ አረጋውያን አሊያም ጡረተኞች ተላላፊ ባልሆኑ በሽታዎች እንደ ስኳር፣ ደም ግፊትና የልብ ህመም ባሉ በሽታዎች ይጠቃሉ።
ከዚህ ጋር ተያይዞ በኢትዮጵያ ለአረጋውያን የሚሰጠው የጤና እንክብካቤ በሚፈለገው ደረጃ ላይ ባለመሆኑ አረጋውያን ጤናማ የእርጅና ዘመን እንዳይኖራቸው እያደረገ ይገኛል። እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 የሚተገበረው ስትራቴጂ የአረጋውያን ሕክምናን በጤና ፕሮግራም ውስጥ የማካተት የማህበረሰብ አቀፍ የጤና መድንን ለአረጋውያን ነፃ ማድረግ፣ ለአረጋውያን ተስማሚ የጤና ተቋማትን መፍጠር፣ የተቀናጀ ተላላፊ ያልሆኑ በሽታዎች ቁጥጥር ስርዓትን የማጠናከር፣ በቴክኖሎጂ የተደገፈ የጤና ክትትልና የባለሙያዎችን አቅም የመገንባት ስራን የሚያጠቃልል መሆኑንም ገልጸዋል። አብዛኞቹ አረጋውያን በገጠር የሚኖሩ በመሆናቸው የጤና ኤክስቴንሽን ባለሙያዎች ስለ አረጋውያን ጤና፣ ስለ ተላላፊ ያልሆኑ በሽታዎችና ስለ ቤት ውስጥ እንክብካቤ ልዩ ስልጠና እንዲያገኙ ማድረግ እንደሚገባ፣ በሆስፒታሎችና በጤና ጣቢያዎች ለአረጋውያን ቅድሚያ የሚሰጡ ወረፋዎች፣ የተለያዩ የመታከሚያ ክፍሎችና ለመንቀሳቀስ አመቺ የሆኑ መሰረተ ልማቶች እንዲሟሉ ማድረግ የሚሉት በስትራቴጂው ከተቀመጡት ግቦች መካከል የሚጠቀሱ መሆናቸውንም አስታውቀዋል። ሄልፕ ኤጅ ኢትዮጵያ ስትራቴጂውን አስመልክቶ በቅርቡ ከሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ አዘጋጅቶ እንደነበረ ይታወሳል።